በዚህ ዘመን በጣም ዱዓ ልናደርግበት የሚገባው ጉዳይ ቢኖር የጤና ጉዳይ ነው። ነብዩ ሰለላሁ ዐለይሂ ወሰለም ጥንት ነው ዱዓ ያደረጉበት። የጤና ጉዳይ እጅግ አስፈላጊ መሆኑን አጎታቸው አባስ ኢብኑ አብዱል ሙጠሊብ እንደው እስቲ ዱዓ አስተምሩኝ አላህን አጥብቄ የምለምነው ብሎ ሲጠይቃቸው አላህ አፊያ እንዲለግስ አላህን ለምኑ አሉት። አፊያ ወላሂ የአፊያ ጥቅም ሚያውቀው አፊያው የተነጠቀ ነው። አሲሐቱ ታጁን አላ ሩኡሲል አሲሐ ላ ያዕሪፉሃ ኢላ አልመርዳ ዑለሞች። ጤንነት ማለት በጤነኞች አናት ላይ ያለች ዘውድ ናት፣ በሽተኛ እንጂ ማንም አያውቃትም። አላህ ጤናውን ሲለግሰን በሰጠን ሰዓት ጊዜ አልሐምዱሊላህ ልናመሰግን ይገባል። ስንትና ስንት እህት ወንድሞች አሉ ሆስፒታል የተኙ። ጠዋትኛ ለውዱ ብለን ውዱ ስናደርግ ስንታጠብ፣ ወይም ደግሞ ፊታችን ላይ ትንሽ ሲነቃ እንበለበለ ስንታጠብ፣ ስንት እህቶች ወንድሞች አሉ ኩላሊቶቻቸው የሚታጠቡ። አላህ ይፈውሳቸው፣ አላህ ያሽራቸው። ስንቱ በልብ ህመም፣ ስንቱ ካንሰር ተብሎ በሽታ ላይ ወደቃል። ጤንነት ትልቁ ኒዕማ ነው። አላህን እናመሰግነው። ስለዚህ ጤና ሰጥቶ በጊዜ ተጠቀምበት። ጤነኛ ሆነ መስጊድ ተመላለስበት። ጤነኛ ሆነ ከአላህ ጋር ተዋወቅበት። ለምን በሽታ መጥቶ ቤት ብትቀመጥ፣ በሽታ መጥቶ በሆነ ዑዝር ከኸይር ነገር ብትቋረጥ ማለት መስጊድ ከመምጣት ብትቋረጥ፣ አላህ ቤት ብትሰግድም አልጋ ላይ ተኝተ ብትሰግድም መስጊድ መጥተ እንደሰገድክ አድርጎ አላህ ይጽፍልሃል። ስለዚህ ፉርሳ ነው፣ እድል ነው። ያን እድል መጠቀም ነው። ያለንበትን ወቅት ይህን እድል እኮ ይህን እንደዚህ ነገሮች ወላሂ ትኩረት አድርገን እንድናስበው የሚያደርግ ነው አይደለም። የመሬት መንቀጥቀጡ አልበዛም? ለመር ነው አይደል? ዛሬም ንዝረት ተሰማ፣ ነገም ንዝረት ተሰማ። አዳብ ታረግ ነው። ስጋቴ ታውቃላችሁ ወንድሞች እህቶች፣ ስጋቴ ለምደነው በቃ እንደለመደው ዛሬም ንዝረት አለ ይሄዳል እያልን እንደው ገፍላ ላይ ሆነን በተዘናጋንበት ሰዓት ከባዱ የመሬት መንቀጥቀጥ መጥቶ ይዞን እንዳይሄድ እሰጋለሁ። ይሄ ማስጠንቀቂያው ተውባ እንድናደርግ ነው። ይሄ ማስጠንቀቂያው ወደ አላህ እንድንቀርብ ነው። ደውል ነው። ወንጀላችን ገዘፈ በዛ፣ ያ ረብ ማረን እንድንል ነው። አላህ በየጊዜ የሚያመጣው በየጊዜ ይናገረዋል። ቱርክና ሶሪያ ድንበር እኮ በአንድ ደቂቃ ከ26 ሰከንድ ሱብሃንአላህ 2 ደቂቃ ባልሞላ ሰዓት ስንት ህዝብ አለቀ፣ ስንት ህንፃ ወደመ። በምን? በመሬት መንቀጥቀጥ። የሱ ትእዛዝ ከመጣ የሚመልሰው የለም። ስለዚህ ይሄ ወቅታችን አላህ የሰጠን ወቅት ተውባን በማድረግ እስትግፋር በማድረግ ልንጠቀመው ይገባል። በሶስተኛ ምን አሉ? ወጊናከ ቀብለ ፈቅሪክ፣ ሀብትን ተጠቀምበት ድህነት ከመምጣት በፊት። ብልጥ ጮሌ ቀብሩ ሲገባ ለቀብሩ የሚያመቻች ሰው ነው ብልጥ ማለት። አልከይሱ መን ዳነ ነፍሰሁ ወዓሚለ ሊማ ባዕደል መውት። ብልጥ ጮሌ ያሉ ነብዩ ሰለላሁ ዐለይሂ ወሰለም በእስልምና ቋንቋ ብልጥ አራዳ ማለት ሃንግ የሚሰራ አይደለም። አራዳ ማለት በእስላም ቋንቋ ማን ነው? ከቀብር በኋላ ላለው ከዚህ ዱንያ ሀያት በኋላ ላለው አገሩ ስንቅ ያዘጋጀ ነው ብልጥ ማለት። በእስላም ቋንቋ አራዳ ይሄ ነው። ከአላህ ጋር የተዋወቀ ነው። ብልጥ ማለት ከአላህ ጋር የተዋወቀ ነው። አሪፍ የሚባለው ያ በእስላም ቋንቋ። ሀብትን ተጠቀምበት። ምን ሰርቻለሁ? ያንተ ገንዘብ አሉ ነብዩ ሰለላሁ ዐለይሂ ወሰለም ለብሰ የጨረስከው በልተ የጨረስከው ወይም ደግሞ አላህ ብሎልህ ሰደቃ አውጥተህ አላህ ዘንድ ያስቀመጥከው ነው። የሆነች ነገር የበኩሌ ማድረግ አለብኝ። አላህ ገንዘብ ሰጥቶኛል፣ እዚህ ጋር የሆነ ነገር ማድረግ አለብኝ። ለኢስላም በገንዘብ የሆነ ነገር ማበርከት አለብኝ። ቀብሬን የሚያበራልኝ ነገር የሆነ ነገር ሰርቼ መሄድ አለብኝ። እያንዳንዳችን የኃላፊነት አለብን። ይሄን ልናስበው ይገባል። አለዛ ወራሽ ይመጣል፣ ወራሽ ይወርሰዋል። ወይ ኸይር ነገር ይሰራበታል፣ ወይ መጥፎ ነገር ይሰራበታል። የሰው ልጅ ሰደቃ የሚመኘው መች መሰላችሁ? ሞት ሲመጣበት ነው። አላህ ቁርአን ላይ እንደገለጸው ያ አዩሃ አለዚነ አመኑ አንፊቁ ሚማ ረዘቅናኩም፣ እናንተ ያመናችሁ ሰዎች ወይ እኛ ከሰጠናችሁ ሲሳይ ለግሱ አለ። መቼ? ሚን ቀብል አን ያእቲየ አሐደኩሙል መውት፣ አንዳችሁ ላይ ሞት ከመምጣት በፊት ፈየቁል ከማለቱ በፊት ረቢ ጌታዬ ወይ ለውላ አኸርተኒ ኢላ አጀሊን ቀሪብ፣ ዱንያ ላይ ትንሽ ጊዜ ብታቆየኝ ጊዜ ብትሰጠኝ ፈአሰደቀ ሰደቃ አውጣ ነበር ይላል። ዑለማዎች ምን አሉ? የሰው ልጅ ከስራዎች ሁሉ በላጭ ሆኖ የሚታየው በዛ ሰዓት ሰደቃ ነው አሉ። ሰደቃ አውጣ ነበር። ወአኩም ሚነ ሳሊሒን ከደጋጎችም ሆን ነበር አለ። አላህ ምን አለ? ወለን ዩአኺረ አላሁ ነፍሰን ኢዛ ጃአ አጀሉሃ አንድች